የእናት ፍቅር የልጅ ጭካኔ። አንድ በጣም ድሃና አንድ አይነ ብቻ ያላት እናት አንድ ወንድ ልጇን ለብቻው ታሳድግ ነበር። ልጁ ሲያድግ አባት አልነበረው። እናት ልጁ በሚማርበት ትምህርት ቤት ውስጥ ጽዳት በማጽዳትና ለመምህራን ሻይ በማፍላት ሌሎች የጉልበት ስራዎች በመስራት በምታገኘው ገንዘብ ልጇና ራሷን ታስተዳድራለች። ለልጇ ያላት ፍቅር በጣም ከፍተኛ በመሆኑ ትምህርት ቤት ውስጥ የተለያዩ ስራዎችን እየሰራች በምታገኘው አጋጣሚ ሁሉ ልጇን ከልጅ ተማሪዎች ጋር በእረፍት ሰዓት ሲጫወት ቆማ ማየት ያስደስታታል። ጠዋት በ2 ሰዓት ወደ ትምህርት ቤት አስገብተው 4 ሰዓት ላይ በጣም ይናፍቃታል። ልጁ ግን እናቱ አንድ አይነ ብቻ ስላላትና ድሃ ስለሆነች በጣም ይጠላታል። ሌሎች ልጆች እናቱ መሆኗን እንዲያውቁ ፈጽሞ አይፈልጉ ነበር። አንድ ቀን ጠዋት 2 ሰዓት ወደ ክፍል ገብቶ እስከ ምሳ ሰዓት ስላላየችው ልጇ በጣም ናፈቃት። በምሳ ሰዓት እረፍት ላይ እያሉ ከልጆች ጋር ሲጫወት ጠርታ ስማውና ጸጉሯን ያሱ ስትመለስ ሌሎች ልጆች እናቱ አንድ አይን የላትም እያሉ ቀለዱበት። ልጁም እናቱ መሆኗን ሌሎች ልጆች ስላወቁበት በጣም ተናደደ። እሷንም ለምን መጣች ብሎ ተቆጣት። ምሽት ላይ ወደ ቤት ሲገባ እንዴት በጓደኞቼ ፊት ታዋርጅኛለሽ? እንዴት የአንድ አይኗ ድሃ ሴትዮ ልጅ ታስቢኛለሽ? እስከ መቼ ባንቺ እያፈርኩ ኖራለሁ? በማለት ሙልጭ አድርጎ ሰደባት። ሁሌም ከምታሳፍሪኝ እኔ ከምትስቅብኝ ለምን አትሞችም አላት። እናት ግን ምንም አላለችም ነበር። ከዚያ ቀን በኋላ ከጓደኞቹ ጋር ሲጫወት እንዳላየች ታልፋለች። ልጁ ሁሌም እናቱ አንድ አይነ ብቻ ስላላትና ድሃ ስለሆነች እጅግ በጣም ይጠላታል። አንቺን የማላይበትና በአንቺ የማላፍበት ሩቅ ቦታ መሄድ አለብኝ እያለ ይዝታል። በተደጋጋሚ ያመነጭቃታል። ይህ ሁሉ ሲሆን እናት አንድም ቀን ተፍሳ አታውቅም። ለልጁ ያላት ፍቅር ሁሌም ተመሳሳይ ነው። ልጁ ከእናቱ ርቆ ለመሄድ ያለው ብቸኛ አማራጭ ትምህርት ቤቱ በደንብ ማጥናትና ከሚኖርበት አካባቢ ራቅ ብሎ ከሚገኝ ዩኒቨርሲቲ የነጻ ትምህርት እድል አግኝቶ መሄድ ነው ብሎ ወሰነ። ስለዚህ ትምህርቱ ላይ በመትጋት በጣም ጎበዝ ተማሪ ሆነ። እናቴን ስታይ በጣም ተደሰተች። ለዘመናት ካሳለፈችው ችግርና የጉስቁልና ኑሮ ልጇ ሊያወጣት እንደሚችል ተስፋ አደረገች። የሁለተኛ ደረጃ ትምህርቱ ሲያጠናቅቅ ልጁ በእቅዱ መሰረት ከእናቱ መኖር በጣም ሩቅ ከሆነ ዩኒቨርሲቲ አመልክቶ የነጻ ትምህርት እድል ስላገኘ እናቱን እንደነገሩ ተሰናብቶ ሄደ። በልቡ ግን ሁሌም የሚያፍርበትና የሚጠላት እናቱን ዳግም ላያት ለራሱ ቃል ገብቶ ጉዞውን ቀጠለ። ትምህርት በደንብ በመከታተልና በርቶ በማጥናት ከዩኒቨርሲቲ በማድረግ ተመረቀ። ከዚያም የሁለተኛ ዲግሪ ትምህርቱን እንዲከታተል ሌላ የነጻ ትምህርት እድል አገኘ። ከ2 ዓመት በኋላ ትምህርቱን እንደገና በማዕረግ አጠናቆ አንድ ትልቅ ኩባንያ ውስጥ በከፍተኛ ደሞዝ ተቀጠለ። የሁለተኛ ዲግሪውን ሲማር ከታወቁት የሴት ጓደኛዋ ጋርም ትዳር መስርቶ 2 ልጆች ወልደው በገዙ ዘመናዊ ቤት ውስጥ ይኖራሉ። ለልጆቹም ሆነ ለሚስቱ አንድም ቀን ስለ እናቱ አያወራቸውም። የትም እንደምትሆን ነግሯቸውም አያውቅም። ስለ እናቱ ማሰብ አይፈልግም። እናቱ ግን ምንም እንኳን ለመጀመሪያ ዲግሪው የነጻ ትምህርት አግኝቶ ከቤቱ ሰናብቶ ከወጣበት ቀን ጀምሮ በደብዳቤም በስልክም ልጇን አግኝታ ባታውቅም በተለያየ መንገድ ስለ ልጇ መረጃ ለማግኘት ትጥራለች። ስለ እሱ በምትስማማም ትደስታለች። አንድ ልጅ በመሆኑ እጅግ በጣም ስለምትወደውና አፍቋት ሁሌም ያንገበግባታል። ነገር ግን በጣም እንደሚጥላት ስለምታውቅ እሱ ያለበት ድረስ ሂዳ ልታናደው አልፈለገችም። ከዓመታት በኋላ ልጇ ሚስቱ አግብቶ 2 ልጆች ወልዶ በጣም ጥሩ እንደሚወስድ ሰማ። እጅግ የምትወደውና በጣም በችግር ያሳደገችው ልጇን ለማየት ሚስቱና የልጅ ልጆቿን ለመተዋወቅ በማሰብ እሱ ወደሚኖርበት ከተማ ገሰገሰች። እሑድ ጠዋት በሚኖርበት ቤት ውስጥ በመሄድ በሩን አንኳኳች። 2 ሕፃናት የልጅ ልጆቿ በሩን ከፍተው ከፊት ለፊታቸው በጣም የተጎሳቆሉ አሮጊት ሲያዩ እንደመደንገጥ ብለው ማን ፈልገሽ ነው በማለት የተቀባበለ በሚጣፈጠው ሕፃን አንደበታቸው ጠየቋት። እሷ ግን መልስ ሳትሰጣቸው ሕፃናቱን ከዛ እያየች እያለ አባታቸው ልጆች ማን ነው እያለ ወደ በሩ ሄደ። እናት መሆኑን ሲያይ በጣም ተናዶና ተቆጥቶ እንዴት ሳትጠሪ መተሽ ልጆችን ታስደነግጫለሽ? አሁን ከዚህ ጥፊ ብሎ ጮህባት። ከዚያም እናት ይቅርታ አዝራሽ ተሳስቼ ነው ብላ ወደ ኋላ ተመለሰች። ከዓመታት በኋላ የቀድሞ ትምህርት ቤት ጓደኞቿ ባደጉበትና በመጀመሪያ ደረጃ ትምህርታቸው በተማሩበት ትምህርት ቤቱ ለመሰባሰብ አቅለው እንዲሳተፉ ሲጋብዙ ፈቃደኛ ሆነ። ዝግጅቱ በሚደረግበት ቀን ለሚስቱና ለልጅ ልጆቹ የትና ለምን እንደሚሄድ ሳይናገር ደብቆ ለስራ ጉዳይ ሌላ ቦታ ሄዳለሁ በማለት ተሰናበታቸው። ያደገበት ከተማ ሲደርስም ቀጥታ ወደ ትምህርት ቤት በማምራት የዝግጅቱ ተሳታፊ በመሆን ደሰት ዋለ። ዝግጅቱ ተጠናቆ ሁሉም ወደ መጣበት ሲሄድ ያደገበት ቤትና የእናቱ ስላሉት እስኪ ሊያት ብሎ ወደዛ አመራ። እናቱ ሲደርስ የጎረቤት ሰዎች ተሰባስበው እያለቀሱ ከጥቂት ቀናት በፊት መሞቷን ነገራት። እናቱ መሞቷን ሲሰማ ምንም አይነት የመደንገጡ የማዘን ስሜት አልተሰማው። እንዲያውም ውስጡን ግልግል የሚል አይነት የደስታ ስሜት ተሰማው። ጎረቤቶቹ ግን ሲመጣ ይህን ስጦታ ብለናልሽ ብለው አንድ የታሸገ ፖስታ ሰጡ። ፖስታውን ከፍቶ ሲያነብ የሚከተለው መልእክት አገኘ። በጣም የምወድህ ልጄ፣ ሁሌም የማስበው ስለ አንተ ነው። አንድም ቀን ስለ አንተ ያላሰብኩበትና ያልጸለይኩበት ቀን የለም። ባለፈው ጊዜ ቤት ድረስ መጥቼ ልጆችን ስላስደነገጥኳቸው በጣም ይቅርታ። የቀድሞ ተማሪዎችን ለማሰባሰብ በተዘጋጀው ዝግጅት እንደምትገኝ ሳውቅ ከዚያ
ድሰት ተሰማኝ። ነገር ግን ህመሜ ስለጸናብኝ በህይወት ቆይቼ ላይ መቻሌን በጣም ተጠራጠርኩ። እናም የማስታወሻ ልጽፍልህ ወሰንኩ። ውድ ልጄ አንድ አይን ብቻ ስላለኝ ሁሌም ላሳሳፍርህና ሳስቅህ በመኖሬ በጣም አዝናለሁ። ለምን አንድ አይን ብቻ እንዳለኝ ግን ነግሬህ አላውቅም። በጣም ትንሽ ልጅ እያለህ ከፍተኛ አደጋ ስለደረሰብህ አንድ አይንህ ጠፋ። የምወድ ልጅ አንድ አይን ብቻ ኑሮ ስታድግ ማየት የእናትነት አንጀት ስላልቻለ አለኝ። ተቋቋመውም አልቻልኩም። ስለዚህ አንተ አንድ አይን ብቻ ኑሮ ከምታድግ እኔን አንድ አይን ስጭኝ፣ እኔ አንድ አይን ብቻ ቢኖረኝ ይሻላል ብዬ በመወሰን ሆስፒታል ውስጥ ወስጄ እኔን አንድ አይን ስለአንተ አስገጠምኩልህ። ይህን በማድረጌም የዘላለም ደስታና እርካታ አግኝቻለሁ። ልጄ በጣም ወዳለሁ። እናትህ። ይህን ደብዳቤ ካነበበ በኋላ ስቅስቅ ብሎ ማልቀስ ጀመረ። ጎረቤቶችም የዘገየውን በማሰብ በግርምትና በንቀት ተመለከቱት። በተለይ ጊዜ ተመሳሳይ በሆነ ወይም በባሰ ጭካኔ አገርና ሕዝቡን የሚበድሉ በሰዎች ላይ የሚዘገንን ግፍ የሚፈጽሙ ሰዎች ብቅ ይላሉ። የዚህ ዋና ምክንያት ደግሞ ድንቁርና፣ ስግብግብነት፣ በራስ አለመታመንና የበታችነት ስሜት፣ የአእምሮ በሽታ የመሳሰሉት ናቸው። ስለዚህ አንድ አይነት ሰዎች የተስፋ ሳንቆርጥ ማስተማርና ድግታቸውን የሚያስከትላቸውን ጉዳይ እንዲገነዘቡ ማድረግ ተገቢ ነው። በተጓዳኝ ግን እንደዚህ አይነት ሰዎች ሲደርሱ የሚችሉት ጉዳት ቀድሞ በመገንዘብ ጉዳዩን ለማስወገድ ወይም መጠኑን ለመቀነስ ተገቢ ጥንቃቄ እርምጃ መውሰድ ያስፈልጋል።